ቦሪንግ ለምን መሰላችሁ? ላይፍ ኢዝ ቦሪንግ ያልኩበት ዛሬ እንዳጋጣሚ በስራ ምክንያት ሁለት ቦታ ይዤ ነበር እና ይሄ ማለት ሁለት መስሪያ ቤቶችን የሄድኩት። የመጀመሪያው መስሪያ ቤት ሲሄድ በጣም አሪፍ ነው፣ ኤንቫይሮመንቱ ሁሉ ነገሩ ደስ ይላል። የሁለተኛ ደግሞ በተቃራኒ ነው እና መስሪያ ቤቱ ኤንቫይሮመንቱም በተቃራኒ ነው እና የሄድኩበት ቦታዎች እና እዛ ያገኟቸው ሰዎች እያየው ነበረ እና እነሱን ሳይና ራሴን እነሱን ሳይና የመጀመሪያ መስሪያ ቤት እና ሁለተኛ መስሪያ ቤት ያሉትን ሰራተኞች ሳይው ላይፍ ቦሪንግ ነው። በጣም ደባሪ ነው ህይወት። ለምን መሰላችሁ? እኔ በግሌ እንደዛ ያልኩበት ሁለቱ ቦታዎች ላይ ያየሁት ነገር ኢንስፔክት ያደረኩት ነገር ምንድነው? የመጀመሪያ ኦፊስ ላይ ያሉት አንደኛ ኤንቫይሮመንቱ በጣም ሻይል ነው። ሰራተኞች የሚሰሩበት ሂደት የሚሰራው ነገር ቬሪ ኮዝሊ ሻይል ነው። በጣም ደስ የሚል ነው። የሁለተኛው ሴት ኢንቨርስ ነው፣ በተቃራኒ ነው እና አንደኛ ያለው ኤንቫይሮመንቱ እዛ ያለው የሰራተኞቹ ያንዳንዱ ነገር ያለ ማናጀር ስኪሉ ዜሮ ነው እና ያንን አይቼ ጀስት ውጭ ያሉትን ደግሞ እንደኛዎቹን ሳይሆን ምን ያክል ላይፍ ዲፍረንስ እንዳለ በጣም ቦሪንግ ነው። ምን መሰላችሁ? የመጀመሪያው እዛም ያለው ሰራተኛ ነው፣ እዚህም ያለው ሰራተኛ ነው። ሁለቱም ለመኖር ነው የሚጥረው እና ህይወት ደግሞ አንተ ራስን ያስቀመጥክበት ቦታ ነው እና ጥሩ ቦታ ላይ ራስን ካላስቀመጥ ቦር ነው የሚሆነው። በጣም ነው የምትከብደው። አንተ ራስህን ጥሩ ቦታ ላይ ካደረግ፣ ጥሩ ኢንቫይሮንመንት ላይ ራስን ካስቀመጥክና ራስን በጥሩ ቦታ ላይ ካስቀመጥከው ጥሩ ነው የሚሆነው። ሶ አንተ የምታስቀምጠው ቦታ ጥሩ ላይ ካልሆነ ላይፍ ኢዝ ቦሪንግ ነው እና ከእናንተ አንፃር ምንድን ነው የምትሉት? እስቲ ኢንቫይሮንመንቱን ኦልሬዲ ብዙ ቦታዎች የሚሰሩ ሰዎች ታውቁታላችሁ እና ምንድን ነው እኔ ላይፍ ኢዝ ቦሪንግ ይሄ ነው ያስቀመጥኩት። ምን ብላችሁ ነው የምታስቀምጡት? እስቲ እናንተ